ቪኒሲዮስ ጁኒየር በሪያል ማድሪድ ለመቆየት ተስማምቷል። በቀጣይ ቀናቶች በእርግጥ ብዙ የሚታወቁ ነገሮች አሉ። አሁን ግን ከስምምነት ደርሰዋል። ሮድሪ የሪያል ማድሪድን ጥበቃ ለመተው ፈልጓል። ወደ ባርሴሎና ሊያመራ ይችላል። ከፊት ጉዳዮች መካከል አንደኛው ሆኗል። ኮዲ ጋክፖ ወደ ቶትናም ሊያመራ የሚችል ሌላኛው ትልቅ ተጫዋች እንደሚሆን ይጠበቃል። ሰላም ክቡራን፣ የዕለቱን አጫጭር የዝውውር ጉዳዮች እነሆ። ሮድሪ ከባርሴሎና ጋር ለመነጋገር በሩ እንደከፈተ ወይም ደግሞ ከባርሴሎና ጋር ንግግር እንደተጀመረ እየተነገረ ነው። ለሳምንታት ወይም ደግሞ በዚህ የዝውውር መስኮት ላይ በተደጋጋሚ ከሚነሱ የዝውውር ጉዳዮች መካከል አንደኛው የስፔናዊው የዓለም ዋንጫ ሻምፒዮኑ የሮድሪና የሪያል ማድሪድ ውል ወይም ደግሞ መስማማት ነበረ። ሮድሪ ግን በሪያል ማድሪድ አፕሮች ወይም ደግሞ ማድሪድ እያደረገው ባለው ነገር ደስተኛ እንዳልሆነ፣ ጥበቃው እንደበዛ፣ ፍራስትሬሽን ውስጥ እንደገባና የባርሴሎና ነገር ለመስማት እንዳሰበ እየተነገረ ነው። አሁን በሮድሪ ህይወት ላይ ባርሴሎናና ሪያል ማድሪድ ከፊት ለፊት መቆማቸው እሙን ሆኗል። ከማንቸስተር ሲቲ ጋር የሚኖሩ ስብሰባዎችና ንግግሮች የሮድሪና የስፔኖችን ቡድን መጻኢ ጊዜ በደንብ የሚጠቁም ይሆናል። ምናልባት የሚሳካ ከሆነ ግን ሮድሪና ፔድሪ በባርሴሎና መለያ መገናኘት የሚችሉበት እድል እንዳለ እየተነገረ ጭምር ነው። ለሳምንታት ብዙ የአርሰናል ደጋፊዎች ከፍታ ሲጠብቁት የነበረው ዝውውር መጨረሻ ከሽፏል። ሪያል ማድሪድ እና ቪኒሲዮስ ጁኒየር ለመስማማት ተስማምተዋል። ወይም ደግሞ አብረው ለመቆየት በጋራ በሚያቆያቸው ነገሮች ላይ ወይም ደግሞ ኮንትራክት ሪኒው ለማድረግ ኮንትራቱን ለማደስ አዲስ ኮንትራክት ለመፈራረም በጥሩ መንገድ ላይ እንደሆኑ ክሎዝ እንደሆኑ ወይም ደግሞ ቨርባል አግሪመንቱ የመጨረሻው ደረጃ ላይ እንደደረሰ ወይም እሱ የሚቆይበት መንገድ ግሪን ላይት እንደተሰጠ የሚያሳይ ነገሮች ተነስተዋል። የቪኒሲዮስ ጁኒየር ጥያቄ በዛ ያለ ነበረ። የቦነስ፣ የጥቅማ ጥቅም፣ የደሞዝ፣ የቀዳሚ የመሆን ስሜቶች ሁሉ እነዚህን ሁሉ ያንጸባረቀው የዛሬው ትልቁ ስብሰባ መጨረሻ በሪያል ማድሪድ አሸናፊነትና ድል የተጠናቀቀ መስሏል። ቪኒሲዮስ ጁኒየር እና ሪያል ማድሪድ አብረው የመቆየታቸው ነገር አሁን እሙን የሆነ ወይም ደግሞ የተረጋገጠ ይመስላል። ጆዜ ሞሪኒዮ ከትላንትና በስቲያ የትኛውንም ትልቅ ስታራቸውን መልቀቅ እንደማይፈልጉ መናገራቸው የሚታወስ ነው። ለሪያል ማድሪድ ቀኑ ውብ ነበረ። ምንም እንኳን የሮድሪና የባርሴሎና ንግግር በይፋዊ መልኩ ቢጀመርም ውብ ነበር ብሎ ለመናገር አንደኛው ምክንያት ግን የያን ዲዮማንዴ ጉዳይ ነው። ያን ዲዮማንዴ አዲሱ የማድሪድ ተጫዋች ለመሆን የጤና ምርመራውን ለማድረግ በማድሪድ ተገኝቷል። ማድሪድ በጠቅላላ 140 ሚሊዮን ዩሮ ገደማ የሚያወጣበት ዝውውር ነው። 125 ሚሊዮን ዩሮ አሁን ያወጣል። ሲደመር 15 ሚሊዮን ዩሮ በቀጣይ የሚያወጣ ይሆናል። ለዚህ ወጣት ኮት ዲቫር ተጫዋች አርቢ ላይፕዚግ በጣም ትልቅ ትርፍ እንዳገኘ መናገር ይቻላል። በኮንትራቱ መሰረት እስከ 2032 በሳንቲያጎ ቤርናቢዮ እንደሚቆይ ይጠበቃል። ፕሮሚሲንግ ታለንት ብቻ ሳይሆን ፕሩቭን ታለንት ነው። በጣም ጥራት ያለው ተጫዋች ነው። ያን ዲዮማንዴ ከቀኝ የተነሳ የሪያል ማድሪድ የማጥቃትን ሚዛን የሚጨምር ቀኙንም ኮሪደር ከፍታውን የሚያበዛ ተጫዋች እንደሚሆን ይጠበቃል። ሪያል ማድሪድ የዚህንም ተጫዋች ዝውውር በመጨረሻ ጨርሷል። ፓሪስ ሰን ዠርማን ማግነስ አኪሊዮሽን ማግኘቱን አረጋግጧል። ማግነስ አኪሊዮሽ ዛሬ በፓሪስ ተገኝቷል። በሞናኮ የነበረው ተጫዋች 50 ሚሊዮን ዩሮ ወጥቶለታል ባለፈው ሳምንት ዝውውሩ። ዛሬ አዲሱ የፓሪስ ሰን ዠርማን ተጫዋች መሆኑ ይተዋወቃል። ከጤና ምርመራው በኋላ ወጣቱ የፈረንሳይ ብሔራዊ ቡድን የመጻኢ ጊዜ ወይም የቀጣይ ኮከብ ማግነስ አኪሊዮሽ አዲሱ የፓሪስ ሰን ዠርማን ተጫዋች ሆኖ ይተዋወቃል። ኤስ ሚላን ከጋላታሳራይ የቀረበለትን ጥያቄ ውድቅ አድርጓል። ራፋኤል ሊያው ለማስፈረም የተርኪው ቡድን 35 ሚሊዮን ዩሮ አቅርቦ ነበር። ሚላን ይህንን ጥያቄ ውድቅ አድርጓል። ራፋኤል ሊያውን የፈለገው የተርኪው ጋላታሳራይ ብቻ ሳይሆን በተርኪ ፌነርባቼና ትራዝቦንስፑርም ተጫዋቹን ሲፈልጉና ሲከታተሉ እንደነበረ ይነገር ነበር። በመጨረሻ ግን ቀጥተኛውን ጥያቄ ያቀረበው ጋላታሳራይ ነው። ሚላን 50 ሚሊዮን ዩሮ ይፈልጋል ከዚህ ዝውውር። ለፖርቱጋላዊው ደግሞ ጋላታሳራይ ከፍ ካደረገ እስከ 40 ሚሊዮን ዩሮ ወይም እዛ ቀጠና ብቻ መክፈል እንደሚያስብ ነው የሚነገረው። ምናልባት በቀጣይ ቀናቶች ከምንሰማቸው ስምምነቶች መካከል አንደኛው ሊሆን ይችል ይሆናል። ፌነርባቼ ተጫዋቹን ፈልጎት የፌነርባቼንም ጥያቄ ውድቅ አድርገው እንደነበረ ይታወሳል። አሁን ጋላታሳራይም ውድቅ ሆኖበታል። ቶትናም የአጥቂ ክፍሉ ለማጠናከር አሁንም እየሰራ ነው። አሁን ደግሞ ኮዲ ጋክፖ ላይ ያነጣጥሯል። ሊቨርፑል ለተጫዋቹ የመልቀቅ ፍቃድ ሰጥቷል። እስከ 72 ሚሊዮን ፓውንድ ካገኙበት ይህን ኔዘርላንዳዊ ለመልቀቅ እንዳቀዱ ባለፉት ቀናቶች ሲወጡ የነበሩ ሪፖርቶች ያሳያሉ። የዴዘርቢ ቡድን ፊት መስመር ላይ ተጫዋች እንደሚያስፈርም ወይም ቃል ገብቶ ነበረ። ከቪክቶር ኦስሜጋ ስሙ ተያይዟል። በተደጋጋሚ ደግሞ ከተለያዩ የፊት መስመር ተጫዋቾች ጋር ይያያዝ ነበረ። ሳቪኒዮ አንደኛው ተጫዋች ነው ከመስመር እየተነሳ የሚጫወተው። ኮዲ ጋክፖ ላይ ግን አሁን ቶትናም አነጣጥሯል። ምናልባት በቀጣይ ቀናቶች የሚኖሩት የድርድር ጉዳዮች ኮዲ ጋክፖን በቶትናም እንድናየው አሊያም ደግሞ እዛው እንዲቆይ ያስገድዱ ይሆናል።